ኑሯችን ወይም ገበያችን የሚወሰነው በኢኮኖሚው ሳይሆን ብዙ ጊዜ ወይም ደግሞ በዋነኝነት ከሆነ ዓመት በፊት ቁጭ ብለን ከራሳችን ጋር አውርተን ይሄንን ነገር መስራት ነው የምንችለው፣ ይሄንን ነገር መስራት ነው ያለብን ወይም ደግሞ በእንደዚህ አይነት መንገድ ነው መሄድ ያለብን ብለን የወሰናት ውሳኔ ነች እንጂ ድራይቭ የምታደርገን እውነት ኢኮኖሚው አይደለም። ብዙ ጊዜ ኢኮኖሚው ምን ጊዜም አውትሳይድ ከኛ ውጭ ያለ ነገር ስለሆነ እኛ መቆጣጠር የምንችለው ነገር አይደለም። እኛ መቆጣጠር የምንችለው እኛነታችንን ነው። ምን ማድረግ እችላለሁ የሚለውን ነው መቆጣጠር ያለብን። ኦኬ የተማርነው ትምህርት ለዛ ነገር በቂ ካልሆነ ትምህርታችንን ማሳደግ ሊሆን ይችላል። እየሰራን ያለንበት ኢንቫይሮንመንት ትክክል ካልሆነ መቀየር ሊያስፈልግ ይችላል። ኢቭን ምን አይነት ቢዝነስ ውስጥ ገብተን ከሆነ ያንን ቢዝነስ እንደገና ከዜሮ ሌላ ከስክራች መጀመር ካለብን ከስክራች መጀመር መቻል አለብን። ይሄ ካላዋጣን እንጂ ሁልጊዜ በኢኮኖሚ እያሳበብን ወይም ደግሞ ባሉት ሁኔታዎች ከውጭ በሚመጣብን ሁኔታዎች እያሳበብን መቀጠል አያስፈልግም። ብንቀጥልም ደግሞ ለውጥ ስለማናመጣ ስለዚህ ኢኮኖሚያችን ዲተርሚን የሚደረገው ወይም ደግሞ ኑሯችን ገበያችን ዲተርሚን የሚደረገው ባለው ኢኮኖሚ ወይም ደግሞ ባለው ሁኔታ ሳይሆን በራሳችን የህይወት ፍልስፍና መሆኑን ማስተዋል ያስፈልጋል።